ሰላም ጤና ይስጥልኝ። አንዳንድ የሚገጥሙን የህፃናት ችግሮች ኦስጉድ ሽላተር ዲዚዝ። ኦስጉድ ሽላተር ዲዚዝ በታዳጊ ህፃናት ላይ ማለትም ከ10 እስከ 15 ዓመት በሆኑ እድሜ ክልል ላይ የሚከሰት የአጥንት ህመም ነው። ይህም ከጉልበታቸው ፊት ለፊት ከፍተኛ የሆነ ህመም መሰማት፣ በእንቅስቃሴ ጊዜ የመራመድ ችግር ማምጣት እንዲሁም የተወሰነ እብጠት የሚያሳይ ህመም ነው። ይህም ብዙ ጊዜ አትሌቲክስ እና ሌሎች የስፖርት አይነቶችን የሚሰሩ ልጆች ላይ የተለመደ ነው። ይህንን ህመም ላካም ምን ማድረግ አለበት? አንደኛ በቂ እረፍት በመውሰድ እንቅስቃሴን መግታት፣ እንዲሁም ቀለል ያሉ እንቅስቃሴዎችን ከባድ እንቅስቃሴዎችን በመተው የተወሰኑ እንቅስቃሴዎችን ከ1 እስከ 2 ሳምንት ያካክል ማቆምና መጠነኛ እንቅስቃሴዎችን መስራት ህመሙን ሲቻለው። ህመሙ ከፍተኛ ከሆነበት በረዶ ጉልበት ላይ ለ20 ደቂቃ ያካል በመያዝ ብዙ ጊዜ ይህን በመደጋገም ህመሙን መቀነስ። በተጨማሪም በዚህ ህመም የማይሻል ከሆነ የህመም ማስታገሻ እንደ ነን ስቴሮይዳል አንቲኢንፍላማቶሪ ድረጎች ውስጥ በሐኪም በታዘዘ መሰረት መውሰድ እና ለህመሙ ማገገም ያስተውሉ። ይህ ህመም በራሱ ጊዜ የሚጠፋና ለከባድ ጉዳት የማይደረግ ነው። ነገር ግን ህመሙ እየከፋ ከሄደና የተለየ ምልክቶችን ካሳየ ወደ አቅራቢያው የሚገኝ የህክምና ተቋም በመሄድ ማማከር ይገባዋል።